ስሜ ታምሳየች እባላለሁ። የትኩረት ለሴቶችና ለህፃናት ማህበር መስራችና ዳይሬክተር ነኝ። የምገኘው በትኩረት ለሴቶችና ለህፃናት ማህበር አዲሱ ግቢ የአኬዥያ ቪሌጅ ጋድስ ሃውስ የኤክስኪዩቲቭ ዳይሬክተር ቢሮ ውስጥ ነኝ። ለዚህ እግዚአብሔርን አመሰግነዋለሁ። ይሄ ኮምፓውንድ የአኬዥያ ቪሌጅን እንድንሰራ፣ ጋድስ ሃውስን እንድንሰራ፣ እንደገናም ደግሞ ካፌውን እንድንሰራ፣ ከዛ በተጨማሪ ደግሞ የግራውንድ +6 የተሰጡ ልቦች ማዕከል ጊፍትድ ሃርት ሴንተርን ቤዝመንቱን እንድንሰራ እግዚአብሔር ስለረዳን ዛሬ ላይ ትኩረትን ተመስርቶ 18 ዓመት ሞልቶት ወደ 12000 ሰው በላይ አድሬስ አድርገን እንደገና የተለያዩ ክልሎች ላይ ሰርተናል። 2008 ጀምረን በጣም ትኩረት እየሰጠን የነበረው በልዩ ፍላጎት ያላቸው ልጆች በተለየ ደግሞ ተደራራቢ የጤና ችግር ያለባቸው ልጆችና እናቶች ላይ ትኩረት አድርገን የምንሰጣቸው ሰርቪሶች ሁለት ናቸው። ኢንሪች እና አውትሪች ነው። የኢንሪች ፕሮግራሙ ተጥለው የተገኙ ተደራራቢ የጤና ችግር ያለባቸው ልጆች ማዕከል ነው። በአገራችን የመጀመሪያ በሚችል በጣም ጥራቱን የጠበቀ የተለያዩ ሰርቪሶችን ሆሊስቲክ በሆነ መልኩ ሰርቪስ ፕሮቫይድ የምናደርግበት ነው። ለዚህም እግዚአብሔርን እናመሰግናለን። የሰጡንንም ሰዎች እናመሰግናለን። እዛ ውስጥ የምግብ፣ የአልባሳት፣ የትምህርት፣ የሜዲካል፣ የሳይኮሶሻል ሰፖርት አገልግሎት እንሰጣለን። ተጠቃሚዎቹ ወደ 16 ይሆናሉ። የአውትሪች ፕሮግራማችን ደግሞ የስፖንሰርሽፕ የአይጂኤ ፕሮግራሞች አሉ። ስሜ ወይኒቱ ቀሪ ይባላል። የህፃና ቤኔዘር እናት ነኝ። ስለተደረገልኝ ነገር ሁሉ በጣም አመሰግናለሁ። በጣም ደስ ብሎኛል። በተደረገልኝ የልጄን አንዳንድ ነገሮች ማሟላት ችያለሁ። ምሳሌ እንደ ዳይፐር፣ እንደ መድኃኒት፣ በተለይ ዳይፐሩ ቀርቶ የዳይፐር ሌላ አማራጭ ስላለው ማለት ሽንት ጨርቅ ማሰር ስለምችል ግን መድኃኒት ተቋርጦበት ነበር። እሱን ጀምሬለታለሁ። እንደገና እነዚህ ወተት ምናምን ብቻ አንዳንድ የሚፈልጋቸውን ከበፊቱ ችግሬ እንትን ብያለሁ። ስለተደረገልኝ በጣም አመሰግናለሁ። ስሜ አዲስ እባላለሁ። የልጅ ስም ሀና እና የአእምሮና ኦቲዝም ህመምተኛ ናት። መድኃኒት ትወስዳለች። እዚህ ስራ ቦታ የድርጅት እዚህ ገብቼ ይሄን እየሰራን ተጠቃሚ ሆኛለሁ። በየወሩ ይገባልኛል። ይሄን ሰርቼ ሳስረክብ እነሱ ደግሞ በአካውንት ይልኩልኛል። ተዛ እያወጣሁ እኔ ለቤት ክራይም ለልጄ መድኃኒት የቤት ክራይም ስላለብኝ ልጆችም ስላሉኝ በዚህ ልጆችን እያስተዳደርኩ ነው የምገኘው። እዚህ ላይ የዴኬርና የፊዲንግ ሴንተር ፕሮግራሞች አሉ። ስሜ ነጻነት ኃይሉ ይባላል። የዮርዳኖስ እናት ነኝ። በትኩረት እስካሁን የሚደረግልኝ ድጋፍ አሁንም የበለጠ ድጋፍ በሞግዚትነት አሰልጥኖን ድርጅቱ አሁን እዚሁ ድርጅት ተቀጥሬ ከነ ልጄ እዚሁ ውዬ በደህና ደሞዝ ተቀጥሬ እየሰራሁኝ ነው። አልፎን ተርፎ በደሞዜ ለልጄ ዳይፐርን መድኃኒቱንም ገዝቼ ይጠቀማል። በዛ ውስጥ የሚጠቀሙት 164 ልጆችና 164 እናቶች ናቸው። በጥቅሉ ወደ 344 የሚሆኑ ተጠቃሚዎችን ነው ትኩረት ይዞ ያለው። መልቲ ዲሰብል ከሆኑ ልጆች ጋር መስራት ደግሞ ምን ያህል ከባድ አስቸጋሪ እንደሆነ ታውቃላችሁ። አንደኛ የግንዛቤ እጥረት አለ። ሁለተኛ የፋይናንሻል እጥረቶች አሉ። ለምን ቢባል ኳሊቲ ያለውን ሰርቪስ ለመስጠት በጣም ብዙ ኮስት ያላቸው ስፔሻሊ መድኃኒታቸው ስፔሻሊ ዳይፐር ከምግብ በላይ ሆኖብናል አሁን የሁለቱ ወጪዎችና እነኚህን ነገር አሟልቶ ልጆቹን በፍቅር በጤና ጠብቆ 10 ጊዜ ሆስፒታል ከመሄድ እንዲድኑ ለማድረግ ይህንን የመሰለውን ሰርቪስ ለመስጠት አቅም ያስፈልጋል። አንዱ የሰው ኃይል ነው። የተማረ የሰው ኃይል ያስፈልጋል። ልብ ያለው የሰው ኃይል ያስፈልጋል። ሁለተኛው ነገር ደግሞ ገንዘብ ያስፈልጋል። አሁን ባያችሁት ልክ እዚህ ጋር ለማድረስ ማለት ነው። እና ይሄንን በማድረግ እነኚህን ሁለት ሰርቪሶች የምንሰጣቸው ናቸው እዚህ ግቢ ውስጥ ማለት ነው። አሁን ደግሞ እያስመረቅን ያለው ወይም ደግሞ እያስጀመርን ያለ ነው የአኬዥያ ካፌ ለእናቶቻችን በእኛ ስር ላሉ እናቶች ከ27 በሚሆኑ እናቶች እንደውም የተወሰኑ አባቶች ጥበቃ ላይ ያሉ በጥበቃ የተመስገን አባት ነኝ። ከዛ ስራ አልነበረኝም። ስራ እዚህ
ተወዳድሬ ማለት እዚህ ልገባች አሁን በዚህ ድርጅት እየተጠቀምኩ ነው። ማለት ቤት ኪራይ ያው ተከራይቼ ነው ያለሁት። በዚህ በከራይ ከዚህ በተሰራው ኪራይ ምሸፍኜ ለቀለበም ለአንዳንድ ነገሮች ያው ለማህበራዊ ኑሮ የሚሆነው ሁሉ ነገር በዚህ ነው የምጠቀመው ያለው እንጂ ከዚህ ውጭ ሌላ ገቢ የለኝም። ልጄ ያው ምንድነው ከዚህ በፊት መድኃኒት ያው ተጠቃሚ ነበረ። መድኃኒት በማጣት በጣም ተቸግሮ መግዣ ራሱ አጥቼ በጣም ብዙ ጊዜ ተቸግረ ነበረ። ያው እሱም አሁን ከዚህ ድርጅት ያው አንዳንድ መድኃኒትም ደህና ነው። አሁን ለውጥ እያየ ነው፣ መድኃኒት እየተጠቀመ ነው። ስሜ አብረት አሰፋ እባላለሁ። የተመስገን እናት ነኝ። ያው ማለት ተመስገን የምጥል በሽታ ነው ያለበት። እሱ ይዤ እዚህ ካፌ ስራ እድል ተፈጥሮልኝ በስራ ላይ እገኛለሁ። የወር ገቢ ምንጭ እያገኘው ለልጆቼ ያስተዳድራለሁ። እቃ በማጠብ እንጀራ በመጋገር አይጄ በመሳተፍ ከ27 በላይ ለሚሆኑ ሰዎች የስራ እድል ፈጥሯል። የኛ እቅዳችን 100 ሰዎችን የስራ እድል ለመፍጠር ነው። ያ ማለት ተደራራቢ የጤና ችግር ያለባቸው ልጆች ቤት ውስጥ አንዱ ማለት ያለን ሰዎች እናውቃለን። እነኚህ እናቶች ግን ልጆቻቸውን ሳይጥሉ ድህነት ሳይበግራቸው መገፋት ሳይበግራቸው በጥርሳቸው ልጆቻቸውን ይዘው ብዙ ነገር ያመርታሉ። ቅድም ስናሳይ ነበሩ ለተከበሩ እንግዶቻችን ቦርሳ ያመርታሉ። እዚህ የምታዩት ምንጣፍ የነሱ ነው። ካፌ ውስጥ ስትገቡ ዲኮር የተደረገበት የነሱ ነው። 2 እጃቸው ታስረው ነው እነኚህ ሴቶች የሚሰሩት። አንድ ባል የለም የሚያግዛቸው፣ ኢንካም የሚያመጣ የለም። ያቺው እናት ልጇን ትንከባከባለች። ልጅ የመመገብ የማስተማር የቤት ኪራይ የመከፈል ብዙ ነገሮች ቀለብ የመቻል ኃላፊነት አለባት። ነገር ግን ልጆቻቸውን በዴኬር አስቀምጠው እኛ የስራ እድል ፈጥረንላቸው በደስታ ነፃ ወጥተው ደሞዛቸው ሁሉ ትልቅ ሆኖ እየሰሩ ነው ያሉት። ለምሳሌ ያህል በ2 ወር ውስጥ ነው አሰልጥነን ይህንን ማምረት የጀመሩት። አንዲት እናት በወር 16,000 ብር የማግኘት እድል አግኝታለች። ይሄ ደግሞ ቤዝድ ኦን ዘ ፐርፎርማንስ ነው የሚሆነው። እነሱ እንዳመረቱት እንደሰሩት ነው የሚሆነው። የመጨረሻ ትንሽ ያመረተችው እናት 6,000 ብር ነው ያገኘችው። ከዜሮ ተነስቶ ይህንን ያህል ለውጥ ከመጣ በጣም ጥሩ ነገር ነው። እሱ ብቻ አይደለም። ከኮኦፐሬቲቭ ባንክ ጋር በመሆን ለ164ቱ የቁጠባ ሂሳብ ከፍተንላቸው እየቆጠቡ ነጋቸውን ብሩ እንዲያደርጉ ከወዲሁ እየረዳንን ያለ ነው። እሱ ብቻ አይደለም። እግዚአብሔር ቢፈቅድና ብንኖር ወደፊት የራሳቸው የሆነ ኮኦፐሬቲቭ ባንክ ይኖራቸዋል። ካሁኑ ስም አውጥተናል። እሱ ፍልቅቅ የኮኦፐሬቲቭ ባንክ ይኖራቸዋል። እዚህ ጋር ያለው ዳቦ ቤትና ማምረቻቸው የፍልቅቅ የባልትና ውጤትና የእጅ ስራ ሱቅ ይኖራል። ይህንንም በመግዛት ይህንን የሚያይ የሚሰማ እዚህም የተሳተፋችሁ የእናቶችንና የልጆችን ህይወት መቀየር ነው የኛ ዓላማና የዚህ በጎ ተግባር አጋር እንድትሆኑ ቀኝ እጅ እንድትሆኑ በዚሁ አጋጣሚ ጥሬን አቀርባለሁ። ይህንን የመሰለውን አገልግሎት በአውትሪች እንሰጣለን። ካፌያችን ዴኬሩን ይመግባል፣ ለእናቶች የስራ እድል ይፈጥራል፣ አይጂኦን ይደግፋል። እንደገናም ደግሞ ትኩረት የጀመረውን ራዕይ ሰስቴን ባረገ መልኩ ቀጣይነት ባለው መልኩ እየቀጠልን ሌሎችንም ሰዎች እየጨመርን እንድንሄድ ይረዳናል ማለት ነው። በጥቅሉ ትኩረት የሚሰራው ይሄ ነው። ወደፊት የምንሰራቸው ትምህርት ቤቶች፣ ዴይኬሮች፣ ሆስፒታሎች ይኖራሉ። ይሄ ደግሞ ከሚመለከታቸው የመንግስት አካል ጋራ በመቀናጀት የምንሰራው ነው የሚሆነው። በአጠቃላይ አገልግሎታችንን ይሄን ይመስላል። በድጋሚ ሁላችንንም እንኳን ደስ አለን፣ እንኳን ደህና መጣችሁ። እግዚአብሔር ይስጥልን።